እንዴ ነይ እሳብና እሳብ እንዴ ምንድነው ችግር የለውም አንቺ ግራዲያም ለምን እንዴ ቆይ አንዴ ቆይ እዚህ ነሽ? አዎ እዚህ ነኝ። ስንት ነው ይሰራል? ኧረ ችግር የለውም። ለምን? ኧረ ችግር የለውም። እውነት ችግር አመሰግናለሁ። ችግር የለውም። ሰው ነክ ቴንክ ዩ አትጥፊሽ። እዚህ ሰፈር ነሽ? አዎ እዚህ ነኝ። በቃ እንገናኛለን። እሺ አመሰግናለሁ። እሺ አትጥፊ ደግሞ። እሺ አልጠፋም። አመሰግናለሁ። እሺ ነይ ቆንጆ እንዴ ነይ እሳብና እሳብ እንዴ ምንድነው ችግር የለውም አንቺ ግራዲያም ለምን እንዴ ቆይ አንዴ ቆይ እንዴ አሁን ችግር አለው። ለምን እኮ ለምን ምንድነው ችግር አለው? አይ እኔ ቤንዚን ምናምን ከእንትን ብዬ አይደል እንዴ? አዎ እንካይ ያዘ በቃ ለምን አልይዝም እንዴ? እኔ እኮ በዚህ 10 ብር ብዙ ነገር አተርፋለሁ ብዬ ነው እንጂ እንዴ። አረ ፈጣሪ ይሄ ልጅ ምንድነው? አረ ፈጣሪ ወይ አንተ ልጅ አንተ ወይ ትገርመኛለህ። ምንድነው? ቆይ ምንድነው? ከየት ነው የሚያመጣችሁ? ምን ማለት ከየት ነው የሚያመጣችሁ? ምን ማለት ነው? ትላንት ከአንዷ ጋር መጣና እኔ አላባረርኩ 100 ብር ነው ብሎ ኬሴ ውስጥ አረገ። እኔ መርቄ ቁጭ ብዬ ሳይ 10 ብር። ምን ማለት ነው? ቆይ ምን ማለት ነው? በመጀመሪያ ምን ማለት ነው? ኦኬ ካኔ ሌላ ሴት እንዴት ማለት ይደረጋል? ቆይ አትረባም። እሺ ጥፊ ተርፋ ምን ተረጉ ምን አረኩ? ጸባይ ነው እንደዚህ አረገ እኔ ዛሬ ጥፊ ትላንት 10 ብር። አረ ወንድም አንተ ላተርፍ ብዬ ነው። ምን ሆነ ነው? አንቺ ትላንት ካንቺ ጋር የምሄደው ልጅ ወንድምሽ በጥፊ እንደዚህ አልመታም። ወንድሜ ስለሚወደኝ ነው። አታስቀበለዛ ዶርበል። ቆይ ተረጋጊ። ከማን ጋር ነበርሽ? ከማንም ጋር ወንድሜ እኮ ነው። አንተ ያላቅም ያልሽኝ ነበር እንዴ? አረ መታ ወንድሜ ነው። ጡንቻ አለው። እሺ አዎ በመታውስ ማማ ያንጉ ጌም ኦቨር እየተጫወቱ ነው። እሺ ስራው ነውብኝ። እኔ የስራ ሰው ነኝ እንግዲህ። ኧረ ችግር የለውም። ምንድነው የዛሬው ደግሞ ጢባሩ በእግዚአብሔር። እኔ የምልሽ ረስቼ እኔ አንድ ነገር በቃ ስራ ስለሚበዛብኝ እረሳለሁ። እሺ ምን ሆንኩ መሰለሽ? ባለፈው አንድ ፎቅ ልጨርስ ምርቃቱ ስደርስ ሰው ላጠርቼ ቤት እንደሰራው ራሱ ቦታው ጠፍቶብኝ። ኧረ እባክህ ከብዛቱ የተነሳ ወይ ጥባር እና ፈታቢ አትጨነቂ በእናትሽ ፈታቢ። እንዴ ምንድነው አንተ ግን ስነ ስርዓት አጣክ እኮ። ምንድነው እንደሚያረግ እኔ? አዎ አንተ ራስህ ለኔ መልስ? አዎ አይዘ ለኔ መልስ? አዎ እንዴ ምንድነው አንተ ሰው ሆነ ያልኩ ቢሆንስ እኔ በእናትሽ ነኝ እንደዚህ አይነት ነገር አይመችኝም። ኧረ ሂድ በእናትህ አንተ ራስህ ተረጋጋ። ምንድነው እንደዚህ የሚያረግ? ሂድ እባክህ። ምን አይነቱ ነው ይሄ? ሂድ እንዴ አንዴቺ አንቺ እኔ አላወቀችም። በቃ አንቺ ስለሄድሽ ብቻ 5 ወይ 15 እመጣለሁ። እሺ በ5 አባዢው እሺ አቤት ምን አላችሁ? ወንጭፍ ኧረ የለም ወንጭፍ የለም። እሱ ምንድነው ምግብ? እሺ ጢምብሪስ? ኧረ የለም እሱ ጢምብሪም የለም። አዎ ኦይ እሺ ይሄኛውስ ምን ኩሩንቻ በቅቤ የለም? ኩሩንቻ የለም። አዎ ያለው ነገር አዝዘው እንዴ? እሺ የሌለውን ብቻ ነው እንዴ? አረ እሺ ጥንሱስስ የዚህ ቤት ምርጥ ምግብ የለም? የለም እሱ ማባት ታው ያግርብ እና ዝም ነው መጣ። ሌላ ቀን ጋብዟቸዋለሁ። እሺ እንትን አለ በየአይነት አለ። በቃ እሱን አንድ አምጪኝ እንዴ። እሺ አመጣልሃለሁ። ቅድምም እኮ ግራ አጋባኸኝ። ይሄን አውቄ ነው። እሺ በቃ አመጣልሃለሁ። ሰላም እንዴት ነህ? እንዴት ነሽ? ደህና ነኝ። ምን ላምጣልህ? ምን ስጋ አለ፣ ጥብስ አለ፣ ቁርጥ አለ፣ ሸክላ ጥብስ አለ። ይምጣልኝ። ሁሉም ይምጣልህ? አሁን የጠራሁት ሁሉም ይምጣልህ? አዎ ይምጣልኝ።
ሁለቱም ጥብስም ይምጣልህ። አዎ ርቦኛል በጣም። እሺ በቃ አምጪልኝ። እኔ ምን ቤት መጣሁ? ምን ይምጣል? ሁሉም ይምጣልኝ ነው የምለው። እዛ ጋር ያለው ሰውዬ አሁን የጠራሁት ምግብ እንዳለ በቃ ቤቱ ያለው ስፔሻል ሁሉ አምጪልኝ ነው ያለኝ። ቆይ እስቲ ላናግረው እጂ። አባት እንዴት ነህ? ሰላም ነሽ? ምን ቤት ነው? ምርጥ ቤት። ፈጣሪ ባርካችሁ። አረ ቆይ ምንድነው አንተ ይሄን ሁሉ ምግብ አዘም ልታረግ ነው? አላዘዝኩም እኮ። በዛ ላይ ብር አለ እንዴ? ይዘህ አንድ ብር የለኝም። ተቸግሬ ስመጣ ምን ታዘናለች? ጥብስ አለ ምን አለ ስለኝ እሻልኳት። ምግብ ቤት ስለሆነ እኮ ነው እሷ መብላት የመጣክ መስሎ። ምን ልበላ ነው የመጣው? ነው ከሰጣችሁ ለዛ ነው። አይ ብር አለ? ምንም አንድ ብር የለም። ተቸግሬ ስመጣ ነው ይሄን ሁሉ ምግብ ሲጠራ እምጣለ አለችኝ። እንግዲህ ብር አለ ብላ አልጠየቀችም። እሷም አስተናጋጅ እኮ ናት፣ ስራዋ ነው። አሁን እያመጣች ነው ታዲያ። አረ ምኑ ነው የምታመጣው? ብር የለኝም ማልካ አይደል እንዴ? አንድ ብር የለኝም። አረ በእናትህ ተው በቃ ተነስ ሂድ። እንዴ ምንም ብር ሳትይዝ ምንድነው የምትበላው? ገዝተን እኮ ነው የምናመጣው። አልጠራዋትም እኮ እሷን እየመጣች ልትታዘዝ እኮ ነው የመጣችው። ተነስ እባክህ፣ ሰው ይመጣል። ቦታ አትያዝ። ወይኔ ይሄ ልጅ እንዴት ነው የሚያሳዝነው! በእናታችሁ እየዘነበበት እኮ ነው። ና ግባ፣ ና ከዝናብ ውስጥ ና ወንድም፣ ና ግባ። ወደድሽ? ጠርጥሬ ነበር። ምኑን? እኔን ወደድሽ? ኧረ በእናትህ ሂድ። የምን መውደድ ነው የምትለው? ዘነበብህ ብዬ ነው እንጂ ሂድ እባክህ። ይዝነብበት ራሱ ምንድነው የሚያስበው? ሂድ። እና እንዴት ነሽ? ደህና ነሽ? የሆነ ነገርማ መብላት አለብሽ። አዎ እንዴት ነሽ? ደህና ነኝ አለ። በቃ በጣም ደስተኛ መሆን አለብሽ። እሺ አዎ ካሁን በኋላ በቃ ከኔ ጋር በመተዋወቅሽ ፈጣሪን ማመስገን አለብሽ። እሺ የምር ምንም የሚያስቸግርሽ ነገር አይኖርም ካሁን በኋላ። እሺ ኧረ የእውነት ኧረ ደስ ይላል። ከሆነ ምንድነው? ምን ሆነ ነው? ኧረ ማዘር ደወለች። ማዘር ናቸው የደወሉት? እንዴ አንተ ምን ሆነ ነው? ለማዘር እንዴት ነው ማታነሳላቸው? አረ እንዴ ተይዋ፣ በኋላ ደውላለሁ። እንዴት በኋላ ትደውላለህ? እናትህ እኮ ናቸው። እንዴ ይቀልዳል እንዴ? ሄሎ አንዲ ከሰው ጋር ነኝ። ምን ፈልገሽ? የዛሬ ወር አልደወልኩልሽም እንዴ? ምን ፈልገሽ? ዱቄት ምናምን ከሆነ በቃ የሆነ ታይም ላይ ልክ ያለው እኮ የዛሬ አመት ግማሽ ማዳበር አልገዛውም እንዴ? ኧረ በእናትህ እናት ናቸው አይደል እንዴ እንደዚህ የምታወራቸው? ተው እባክህ አንተ ራስህ ለእናት ያለውን ለኔ አትሆንም። እሺ ምን አይነቱ ነው? ተለጠፈው ናቼ ቤት ክራይ አለ እንዴ? አለ ግን አባት አላስገባም። ምን ነው? ልጅ አለ መሰለኝ። አዎ አለኝ እግዚአብሔር ይመስገን። አይ ልጅ ያለውን ሰው አላስገባም። ማኔ ምን ነው? ምን ጫወታ ትወዳለች ልጅ እንዴ? አስቀምጪው። እኔ ለዚህ ነው ልጅ ያለውን ሰው ማልፈልገው። ብዙ ልጆች ግቢ ውስጥ ስላሉ አይሆንም። ከቤት አትወጣም እኮ። አይሆንም አልኩ እኮ ወንድም፣ ይጣላሉ። አይሆንም። እሺ ያ ልጅ ያለን የት ነው የምንገባው? እኔ አላውቅም። እሱ መኖር ካልቻልን የት ነው የምንገባው እንዴ? እኔ ምን አገባኝ? አባቱ ሁሉ ቦታ ሄጃለሁ፣ ብዙ ቦታ ጠይቃለሁ። ልጅ ያለ ሰው ለልጅ ያለ ሰው አናቅራይም እያሉ የት ነው የምንሄደው? ፈጣሪ እኮ ነው የሰጠን እንዴ። እኔ ምን ላድርግ? አባት የለም አልኩ በቃ አላስገባም። እኔ ልጅ ያለውን ሰው ነይ። ሁሉም ሰው እንዳንቺ አይደለም። እኔ እንጃ አላውቅም። በቃ ሂድ።